በቲያትር ቤቶች እጅ እስኪቀጥን ያጨበጨብክለት ድርሰት የተፈጠረው ዶሮ ማነቂያ ውስጥ ሊሆን ይችላል። የድርሰቱ ቃለ ተውኔት የሚሸመደደውም በእነመካ ቤት የጫት ጉዝጓዝ ላይ ነው። ደግሞ አርቲስት ብቻ አይምሰልህ። የዶሮ ማነቂያን መታወቂያ የወሰደው የተማሩና የተመራመሩ ኢትዮጵያ ጨረቃ ላይ ከወጣች መወጣጫ መሰላሉን ያዋቅራሉ የሚባሉ ምሁራን ተራ መስለው ዶሮ ማነቂያ ይሽለኮለካሉ። ማን መሆናቸውን የምታውቀው ግን ከእነርሱ ጋር ለማውራት እድሉ ሲገጥምህ ብቻ ነው። ዕውቀታቸው መሬትን ከሰማይ ይደባልቃል። እነርሱ ግን ከዶሮ ጋር አባሮሽ ይጫወታሉ። ዶሮ ማነቂያ ሽሻና ጫት ቤቶቿ በየጊዜው በዘመቻ ይታሸጉባታል። በዚያ ስታልፍ በቤቶቹ በር ላይ በቀይ ቀለም ታሽጓል የሚል ጽሑፍም አንብበህ ይሆናል። ግን በእውነት የታሸገ እንዳይመስልህ። በጀርባ በኩል መስኮት የሚመስል በር አለው። የቤቱ ደንበኞች ብቻ ናቸው በር መሆኑን የሚያውቁት። ቀበሌዎቹን ለማዘናጋት ዶሮ ማነቂያዎች የፈጠሯት መላ ናት። በዶሮ ማነቂያ ዶሮ አይታነቅም፣ ሰው ግን ይታነቃል። ለምሳሌ ኑሮ አልሞላ ሲለው ወይም ዶሮ እጅግ አምሮት መግዣ ሲያጣ ኑሮን ቀለል አድርገው መኖር የሚሹ ዜጎች ዶሮ ማነቂያን ይመርጣሉ። አንተም ኪስ ቢነጣ መሄጃ ብታጣ ፒያሳ እንደ ቦሌ ሂድ ከዚህ ብላ ውሻ አታደርግህም። ቦሌ ብዙ ፎርጅድ የቦሌ ልጆች እየተሳቀቁ የሚስቁባት ሰፈር እንደሆነች ልንገርህ። ፒያሳ ግን 32 ጥርስና 12 ጥርስ ያላቸው ዜጎች እኩል የሚስቁባት ቦታ ናት። የቦሌ ልጅ የለውም አባዬ ሲባል ሰምተህ ይሆናል። የፒያሳ ልጅ ደግሞ የለውም ፎርጅድ። ደሃና ሀብታም እየተጋፉ የሚዝናኑባት ድንቅ ስፍራ። ከብሪቲሽ ካውንስል ጀርባ እንደ ፍልፍል ሹልክ እያሉ የሚወጡ ልብን ወከክ የሚያደርጉ ቆነጃጅተን አይተህ ይሆናል። ቤታቸውን ብታየው ትገረማለህ። ኩሽና ነው። ለነገሩ ድፍን አዲስ አበባ ውስጥ ብትዞር ከፎቅ ጀርባ ፎቅ አታገኝም። በቅርቡ የተወለዱትን ቦሌ መድኃኔዓለምንና አዲሱን ካሳንቺስን ትተህ እግርህ እስኪቀጥን ብትዞር በአዲስ አበባ በፎቅ ጀርባ ፎቅ አታገኝም። ካላመንክ እንወራረድ። ለመሆኑ ኢትዮጵያ ውስጥ የፎቅ ጥቅም በስንት እንደሚከፈል ታውቃለህ? በሁለት ካልክ ትክክል ነህ። የመጀመሪያው የፎቁ ባለቤት ብዙ መስታወት እንዳለው ማስመስከር ሲሆን፣ ሁለተኛውና ዋነኛው ግን ከፎቁ ጀርባ ያለውን ገመና መሸፈን ነው። ገመና ስልህ የሰፈሩ ወይም የፎቁ ባለቤት ገመና ሊሆን ይችላል። ይህ ካልገባህ ሂድ ቦሌ። የአገርህ ቴሌቪዥን የሚኮራባቸው እነ ሸራተን፣ እነ ደንበል፣ እነ ጌቱ ኮመርሻል፣ እነ አበሩስ ጀርባ ማንም ሳያይህ ግባ። ትበረግጋለህ። ከዚያን ዕለት ጀምሮ ፎቆችን ታከብራለህ። ፎቆች ለአገርህ የዋሉት ውለታ እየታሰበ እንባ በዓይንህ ግጥም ይላል። አገሬ ኢትዮጵያ ተራራሽ አየሩ ፏፏቴሽ ይወርዳል በየሸንተረሩ ልምላሜሽ ማማሩ የሚለው ዘፈን ለምን ፎቆቹን ገሸሽ እንዳደረገ አይገባህም። ቆራጡ መንጌ ፎቅ አልደርስልህ ሲለው አይደል እንዴ ወሎ ሰፈር ሎሊ ህንጻ ፊት ለፊት ያሉትን ገመናዎች በግንብ ፕላስቲክ የጋረዳቸው? መሌ እሳቱ ግን ረጋ ብሎ አሰበ። ችግሩን መቅረፍ ያለብን ከምንጩ ነው አለ። ጭርንቁስ ሰፈሮችን ቡልዶዘር ላከባቸው። የተማረ ይግደልኝ። ፒያሳ ፎቅ አልባ ናት። በእርግጥ የቀድሞው የሀገሪቱ ሰማይ ጠቀስ ህንጻ አራዳ ላይ ነው የሚገኘው። በእርግጥ በጃንሆይ ጊዜ 8 ሚሊዮን ብር የተከሰከሰበት የማዘጋጃ ቤት ህንጻ ደረቱን ነፍቶ የቆመው በፒያሳ እምብርት ነው። ግን ፒያሳ ከነቦሌ ጋር ስትነጻጸር ብዙ ፎቆች አሏት ለማለት አያስደፍርም። ስለዚህ ፒያሳ ብዙ ፎቅ ከሌላቸው የምስራቅ አፍሪካ ሰፈሮች አንዷ ናት ብለህ መናገር ትችላለህ። ፒያሳ ፎቅ አልባ ናት ካልን ገመናዋን ማን ሸፈነላት የሚለው ጥያቄ ይከተላል። መልሱ ቀላል ነው። ወርቅ ቤቶች። በፒያሳ ወርቁን ስታይ ከጀርባ ምን እንዳለ ትረሳለህ። በፒያሳ ቆንጆ ኮረዶች ሽውልም ሲሉ ስታይ ማሰቢያህ ይሰለባል። ደፈር ብለህ አንዷን የፒያሳ ቆንጆ ዳሌዋን እያየህ ብትከተላት ግን በብሪቲሽ ካውንስል ወደ አምፔር ወይ ወደ ሰራተኛ ሰፈር ቀጭን መንገድ ውስጥ ትገባለች። መጨረሻዋ ልይ ብለህ ትከተላታለህ እስከ ውስጥ። ድንገት ትሰለብብሃለች። በዚህ ቅጽበት ምን ሰወራት ብለህ ለራስህ ስታንሾካሹክ ከጭርንቁስ ቤቷ ወጥታ ምን አልክ ልትልህ ትችላለች። ስለዚህ የፒያሳ ልጅ አትከተል። ከተከተልክም እጇን ይዘህ ተከተላት። ቆንጆ የፒያሳ ልጅ ጠብሰህ ተሳክቶልህ ያውቃል? እንግዲያውስ ልሸኝሽ አትበላት። ትቀየማለች። ለምን ብለህ ከጠየቀኝ ልጅቷ አምልጣሃለች። ኢትዮጵያዊ ጨዋ ፈርሃ እግዚአብሔር ያደረበት የሰው የማይመኝ ህዝብ እንደሆነ ለመመስከር ፒያሳ በቂ ናት። ፒያሳ የሚገኝን አንድ ቱባ ወርቅ ቤት በህሊና አስብ።
ከጀርባ ያለውን ቤትና ቤተሰቡን ለማስታወስ ሞክር። ትገረማለህ። የኋለኛው ቤት ባለቤትና 10 ምናምን ልጆቹ ወርቅ ቤቱን ሰርስሮ ስለመግባት አስበው ያውቁ። የሸዋ ዳቦ በልተው ሆዳቸውን እያከኩ ወርቅ ቤቱን ተደግፈው ህብረት ትዕሪት እያዩ ይተኛሉ። ወርቅ ቤቶችን ከተደገፉ ቤቶች በአመዛኙ የሚገኙት በዶሮ ማነቂያ ነው። በመሆኑም ለዶሮ ማነቂያ ክብር ስንል ሰፈሩን በዶሮ በረር እንቃኛለን። ሂድ ዶሮ ማነቂያ ውስጡን ፒያሳን ፒያሳ ያደረጋት አንዱ ሀብቷ ምን ይመስላል? ዶሮ ማነቂያ ነው። በ20 ብር 24 ሰዓት ቀብረር ብለህ የምትኖርባት ጉደኛ የፒያሳ ጓዳ። በቸርነቷ የሚስተካከሏት 4 ኪሎ ባሻ ወልዴ ሰፈርና አውቶቡስ ተራ ብቻ ናቸው። እስኪ ለአፍታ የዶሮ ማነቂያን ድርሳን እንግለጥ። መቼ ዕለታ ዶሮ ማነቂያ ሄዱ። ኪሴ ማፍሰስ ስለጀመረ ሰፈሩን ከሞሉት ማዘር ቤቶች ወደ አንዱ ጎራ አልኩኝ። ሁሉም የምግብ ዝርዝሮች የቤቱ ግድግዳ እየተፋቀ ተጽፈዋል። የምግቦቹ ዋጋ ከ10 ብር እንዳይዘል ከፍተኛ ጥንቃቄ ተደርጓል። ለምሳሌ ጥብስ 9 ብር ከ75 ሳንቲም ይላል። በዚህ ድንቅ ቤት ድንቅ ምሳ በልቼ ልወጣ ስል እንዲህ የሚል ጽሑፍ ከበሩ የውስጠኛው ክፍል አነብ። ቅሬታውን ለኛ፣ አድናቆቶን ለጓደኛ። በመጨረሻም ተመጋቢዎቹ ከቤቱ ከመውጣታቸው በፊት ከተሰነጣጠቀው የቤቱ ግድግዳ ቀጭን እንጨት ሲመዙ አየሁ። ስቴኪኒ መሆኑ ነው ሲሉ ሰምታ ዶሮ ታንቃ ሞተች። ዶሮ ማነቂያ የራሷ መግባቢያም አላት። ለምሳሌ በዶሮ ማነቂያ ዛሬ የፈረንሳይ ምርጥ ካራቴ ይታያል የሚል ማስታወቂያ አንብበ ይሆናል። የፒያሳ ልጅ ካልሆንክ ግን ይህ ምን እንደሆነ አይገባህም። የወሲብ ፊልም ማስታወቂያ ነው። የሰፈርህ አውራ ዶሮ በቤትህ ጓሮ ሄዶ ሴት ዶሮህ ላይ ቂብ እንደሚለው ሁሉ በዶሮ ማነቂያም ሰዎች እንደዚያ ሲያደርጉ በቴሌቪዥን ታያለህ። ያለምንም ሀፍረት፣ ያውም ሻይ እየተፈላልህ፣ ያውም ለውዝ እየተፈለፈለልህ። ይህን የሚያሳይ ቤት የግራና ቀኝ ግድግዳዎቹ በኳስ በመታብደላቸው የአውሮፓ ቡድኖች ፎቶ የተሞላ ነው። ማዘናጊያ ነው። እግር ኳስ የምታይ እንዲመስል የተሰቀሉ ናቸው። በዚህ ቤት ግን እውነት እልሃለሁ ነክቶ እስኪመሽ ያልጋ ጨዋታ ካልሆነ የሜዳ ጨዋታ አይታይም። በእርግጥ ያልጋ ጨዋታንና የኳስ ጨዋታን እያፈራረቁ የሚያሳዩ ቤቶች በዶሮ ማነቂያ የሉም አልልህም። ለምሳሌ አድማሱ ቤት፣ ቴዲ ቤት፣ ገዛኸኝ ሚስት ቤት፣ አንደርግራውንዱ ቤት ይህንን ያደርጋሉ። ቀሪዎቹ ግን ለማዘናጊያ ካልሆነ ኳስ ድቡልቡል መሆኗንም የሚያውቁ አይመስለኝም። በነገራችን ላይ የወሲብ ፊልምን የሚያስኮመኩሙት ቤቶች ቁጥር ከዓመት ዓመት እየተመናመነ መሆኑን ስነግርህ በታላቅ ሐዘን ነው። ዛሬ 7 የሚሆኑ ጓሮዎች ብቻ ናቸው በድፍን ዶሮ ማነቂያ ወሲብ የሚያስኮመኩሙት። ሰዎች የራሳቸውን ፊልም ወደ መስራት አዘንብለዋል፣ ወይም ሌላ ተፎካካሪ ማሳያዎች በአጎራባች ሰፈሮች ተፈጥረዋል ማለት ነው። በጠቀስኩልህ ቤቶች ግን ልቅ ወሲብ ከማለዳው 3 ሰዓት እስከ ሌሊቱ 6 ሰዓት ይታጨዳል። የጠጅ ቤት አግዳሚ ወንበሮች ተዘርግተው መብራት ጠፍቶ ትንፋሽ ተውጦ ዝምታ ነግሶ ወሲብ ይነግሳል። የአረብ ወሲብ፣ የህንድ ወሲብ፣ የፈረንሳይ ወሲብ፣ የቻይና ወሲብ፣ የአፍሪካ ወሲብ ሊፍት ውስጥ፣ ጫካ ውስጥ፣ መኪና ውስጥ፣ ኮሪደር ውስጥ፣ ማድ ቤት ውስጥ፣ ሶፋ ላይ፣ ሼልፍ ላይ፣ ወለል ላይ፣ ደረጃ ላይ፣ በቡድን በተናጠል፣ በተመሳሳይ ጾታ፣ በተቃራኒ ጾታ፣ ከፈረስ ጋር፣ ከሜዳ አህያ ጋር፣ በመጨረሻም ከዶሮ ጋር ይወሰባል። በዶሮ ማነቂያ በቴሌቪዥን ዶሮ ማነቂያ 6 ሰዓት ሲሆን በአራራ ታብዳለች። ድሬዳዋን ታስንቃለች። ሰዎች ባህሪያቸው ይለወጣል፣ ይገላምጧል። በዚህ ሰዓት አንደበትህን ለመብራት ሞክር። በአራራ ጫማ ጥፊ ትመታለህ። ዶሮ ማነቂያ ቡናን እየተካ ያለውን አረንጓዴ ቅጠላችንን ለፒያሳ ህዝብ ኤክስፖርት በማድረግ ትራንስፎርሜሽኑን በማፋጠን ረገድ የምትጫወተው ሚና የዋዛ አይደለም። ዶሮ ማነቂያ ጫትን በብዛትና በስፋት ለዜጎቿ በማዳረስ ከሲኒማ ራስ ቀጥሎ በምስራቅ አፍሪካ አንደኛ እንደሆነች በሬዲዮ ሰምቻለሁ። ያም ሆኖ ከዶሮ ማነቂያ እሴቶች መሃል ወሲብ ቤቶችንና ጫት ቤቶችን ብቻ ዘርዝሮ ይህንን ጽሑፍ መዝጋት የበሉበትን ወጪት መስበር ይሆናል። በመሆኑ የዶሮ ማነቂያን ድርሳን የምንዘጋው በመልካም ዜና ይሆናል።